ሰላም ሰላም እንዴት ናችሁ? ዛሬ በጣም ከምወዳቸው ቁርሶች መካከል አንደኛውን አሳያችኋለሁኝ። ሃይ ፕሮቲን ስለሆነ ለቁርስ አሪፍ አማራጭ ነው። ጾም ላይ ያላችሁ ደግሞ ሴቭ አድርጉትና ሲፈታ ትሞክሩታላችሁ። በመጀመሪያ ድንቻችንን ልጠን በስሱ ስላይስ አድርገን እንከትፈዋለን። ከዛ እንጠብሰዋለን። ስንጠብሰው እስኪቀላ ወይም እስኪደርቅ ድረስ አንጠብቀውም። ከዛ ቀደም ብለን እናወጣዋለን። በመቀጠል አቮካዶችን እናዘጋጃለን። እሱን ሎሚና ትንሽ ጨው አድርገን እንደፈጭጨዋለን። ከዛ እኔ ዳቦውን ቶስት አድርግቸዋለሁ። እናንተ ደረቅ ያለ ነገር የማይመቻችሁ ከሆነ አታድርጉት። ከዛ ማዮኒዝ እንቀባውና በመቀጠል ቀደም ብለን ያዘጋጀነውን አቮካዶ እናደርግበታለን። ከዛ የጠበስነውን ድንች እናደርግና በመጨረሻ የተቀቀለ እንቁላል ወይ ከትፋችሁ ካልሆነም ደግሞ ፈቅፍቃችሁ ማድረግ ትችላላችሁ።